جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ልታሰቃያቸው ነዓም እሳት ለምፈራት ለምንጠነቀቃትና ለናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን ረሂመሁላሁ ተዓላ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ ሞዶ ያደርጋል ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን حاجه የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ እኔ ካንተ መፈልገው فكاك رقبتي من النار فكاك رقبتي من النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ ዓላማዬ ያለ ይጮህ ነበር ሌሎችም ቁርአን ውስጥ ማአቲህም ማግኘት እንችላለን أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتقلاوابت ميادرنا الله سبحانه وتعالى يستوث عذابون يفرى يسجد سجود يادرق ميادر كلنا تشوني لا الله لا والله بتأمر عيدلون اسكي زاري سل جهنم النورا يا جهنم من الناس لما استوثنا لنجلس انموكر من البات የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከንቅልፋቸው ይነቁ ይሆናል አድማጩም ተናጋሩም ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላት ላይ ተዘናጋ ነው አብዛኛው ደግሞ ሶላተል ጀማዓ እየተወ ነው መዲን ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መታሰር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል እርስ በርስ እየተባላሁ ነው ልብላ አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርስ እየተባላሁ ነው ብላ ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን መንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣት የማይችልም ማምለጥ የማይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم النسو لا يتزقجن يتدفنجن እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ ማምለጥን ይሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى أما الذين فسقوا فمأواهم النار كلما أرادوا أن
يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንዲህ ያሉማ فمأواهم النار የነሱ መመለሻቸውና መጨረሻቸው እሳት ናት ይላል። መውጣቱን በሞከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል። ሁሉም ጀሃነምን ያያታል። እስኪ አንተ የአላህ ባሪያ አንቺ አላህ ባሪያ እስኪ አስተንትኑ። ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል። መላእክቶችን ያዛቸዋል። አብዱላህ ኢብኑ መስዑድ ምን ይላል? ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል። አላህ ጀሃነም እንድትመጣ ያዛል። ትመጣለች። በምን መልኩ ነው የምትመጣው? በአንድ ምድጃ አይደለም የምትመጣው። አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው። ላ ወላሂ ጀሃነም ትልቋ ጀሃነም ትመጣለች። 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች። ላ ኢላሃ ኢላላህ ለምን ለው ቱሪከት ለአተት አላ በርህም ወፋጅርህም ጀሃነም ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም። ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል። ይኔ ምን ትሆን ይሆን? ፍርሃት በዋጠህ ሰዓት፣ ላብህ ባጥለቀለቀህ ሰዓት፣ ምድር በተንቀጠቀጠች ጊዜ፣ ወንጀለኞችን በምታይበት ሰዓት ጀሃነም ትጮኻለች፣ ታናፋለች። ጩኸቷንም ሲሰሙ ዋጉዳችን ይላሉ፣ ማምለጥም ይሞክራሉ፣ ግና አይችሉም። وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا አበብ ያለ ቦታ ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ ዳዑ ሁናሊከ ثبورا ወጉዴ ፈላ ወስቃዬ ወመከራ ይላሉ። ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ። ጀሃነምን በአይናቸው ያዩታል። ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል? በምን መልኩ ይመለከቷታል? ምን ያክል ይደነግጣሉ? ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል። በደለኞችና አንቢባዮች፣ አመፀኞች፣ ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ። መመለሻቸውም እንደተበላሸ ያውቃሉ። ይህንን ይባላሉ እንጠሊቁ ኢላ ذل ذي 3 شعب ሂዱ ወደ ጀሃነም ሂዱ ወደ ጥላ። ወላኪን ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የጀሃነም እሳት ጭሱ ጥላም የሆነበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ። ወላሂ ጀሃነምን ሲያይ ሁሉም ይቆጫል። ጀሃነምን ሲያይ ሁሉም ይቆጫል። መቆጨት ግን ምንም አይጠቅምም። ሁሉም ይቅርታ ይጠይቃል። ምንም አይነት ይቅርታ አይጠቅምም። ይኔ ሁሉም ይቆጫሉ። በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ። እንደውም ይቆጫሉ። ምን ነው መልካም ስራ በሰራን ይላሉ። ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ። ጀሃነም ትመጣለች። አመፀኛና ግፈኛ ሁሉ ይቆጫል። ልክ ጀሃነም ስትመጣ ስቃዩንም መከራውንም ይዛው ትመጣለች። ከውስጧ ኃይለኛ ትንፋሽ ይወጣል። የካቴና ድምጽም ይሰማል። ሰዎች የጀሃነምን ማናፋትና ጩኸትን ይሰማሉ። የቁጭት ድምጽን ይሰማሉ። ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች።